የግጥሜ ርዕስ ሆነህ አትቅር ተረት ይላል። ከኖርክ አይቀር በሕይወት ፈጣሪ እግዚአብሔር ባለውን መሰረት ብዛ እንጂ ተባዛ ሆነህ አትቅር ተረት። የዚህ ምድር ኖሮ ሁለት ውጤት አላት ስኬትና ማጣት። ማጣት ክፉ ነውና እሷን ቆርጣ አውጣት። አለ የሚገባት የምድሪቱን ፊት በፍሬያችን መሙላት። እኮ በዚህ መሃል እሷን ማን ነው ያመጣት? ያልተቀደችውን በስተት የመጣችውን አላወራም እኔ። መጥፎም ስለሆነች አይገባትም ቅኔ። በምድር መኖርማ ስኖር ነው የሚያምረው። ሁለት እጅ አጣምሮ የለኝም ከማለት ለማግኘት መጣር ነው። በዚህ ምድር ኖሮ ልቆ ካልተገኙ መኖር ሆነ መሞት የምን ትርጉም አለው? ላፍታ ወጣ ብለው ሁሉንም ስቃኙ። በእጦት ቤት ውስጥ ልኖር የሚያሰኝ ምን ውጤት አገኙ? የለውም። ስለዚህ ይቅርብህ በእጦት መቅበዝበዙ። ለልጅ ልጅ ይተርፋል ክፉ ነው መዘዙ። ተነስ ተመልከት ከዘሮ ተነስቶ ብዙ የተጓዙ ከራሳቸውም አልፈው ለዓለም የደረሱ። ተነስ ተመላለስ ከመድረስ የሚመልስ የለም። አንተኛው ፎከረ አይ እምቢ የምትል ከሆነ ካልተወራረዱ ሮጦ ካልቀደሙ መስራት ካልወደዱ ቢያስጠላህ ድካሙ። ሕይወት አትመችም መጥፎ ነው ጣዕሙ። መስራት ስትጀምር ኑሮ ይለወጣል። ለቤት ለልጆችህ ብሩህ ተስፋ ይወጣል። ላፍታ ወጣ ብለህ ጀግኖቹን ተመልከት። ለልጅ ልጅ አስቦ ያፈሩትን ንብረት ኑሯቸው ያማረ ቤታቸው የሚያስቀና ዓለም ያውቃቸዋል ሰጥቷቸዋል እውቅና። መኖር እንደዚህ ነው በሁሉ ተትረፍርፎ። ዓለም ያውቃቸዋል ያያቸዋል አግዝፈው። በዚህ እነርሱ ኑሯቸው ውድ ነው። የእነርሱ መኖር ፈላጊው ብዙ ነው። የዚህ ምድር ኑሮ ሲያበቃ እድሜያቸው ሐዘኑ ለዓለም ነው መራር ነው ሞታቸው። ሲነገር ይኖራል መልካም ታሪካቸው። በመደምደሚያ ላይ የዘመንን ወጣት እንዲህ ልበላቸው። አንተ ጎበዝ ሆይ የሁለቱን ሰዎች አየህ ታሪካቸው አየህኝ ዝናቸው። ከመኖር አንስቶ እስከ ዕለት ሞታቸው ቢሞቱ በአንድ ቀን እነዚህ ሁለቱ አንዱን ዓለም ያውቃል የአንዱን ጎረቤት። ነገር ግን በፍጥረት የላቸውም ልዩነት። ለዚህ ቀን እየታደልክ ያለኸው በሕይወት ተነስ ተመላለስ ሆነህ አትቅር ተረት። ለዚህ ቀን የታደልክ ያለኸው በሕይወት ተነስ ተመላለስ ሆነህ አትቅር ተረት። አመሰግናለሁ። እንደዚህ አይነት ግጥሞች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። በጣም አመሰግናለሁ።